የዘንድሮ የ12ኛ ክፍል ተማሪዎች የዩኒቨርሲቲ መግቢያ ፈተና ውጤት ማወዛገቡን ቀጥሏል። ተማሪዎች በፈተና ውጤት ላይ ያላቸውን ቅሬታ እያሰሙ ነው። መንግስት አቤት እንድለን እንፈልጋለን ይላሉ። በአማራ ክልል ተማሪዎች የፈተናውን መልስ ቀድመው አግኝተዋል። በዚህ ላይ የፈተና ስነ ምግባር በማይፈቅድ መልኩ ተማሪዎች በቡድን ፈተናውን ሰርተዋል። ከዚህ በተጨማሪ በፈተና እርምት ላይ ስህተት ተፈጥሯል። ይህም የፈተናውን ተአማንነት ከማጥፋቱን ባሻገር ለዓመታት የለፈንበትን ውጤት መና አስቀርቶብናል ይላሉ ኦኤምኤን በተከታታይ ያነጋገራቸው ተማሪዎች። የትምህርት ምዘናና ፈተናዎች ኤጀንሲ በበኩሉ በእርምት ላይ ስህተት የተፈጠረው በአፕቲቲዩድ ፈተና ላይ ብቻ ነው ይላል። በአጠቃላይ የዘንድሮ የ12ኛ ክፍል ፈተና ላይ የ6000 ተማሪዎች ቅሬታ እየታየ ነው የሚለው ኤጀንሲው በአጠቃላይ ፈተናውን የወሰዱት 326000 ገደማ ተማሪዎች ናቸው ይላል። ተማሪዎች በበኩላቸው ችግሩ የ6000 ተማሪዎች ብቻ ሳይሆን አጠቃላይ ከፈተናው ሂደት እስከ እርምት ድረስ ችግር ነበረበት ይላሉ። ይህ በእንዲህ እንዳለ ኦኤምኤን በአማራ ክልል ተማሪዎች ቀድመው የፈተናውን መልስ እንዳገኙ የሚያሳይ የድምጽ ቅጂ አግኝተዋል። የድምጽ ቅጂው በዳንግላ ከተማ ፈተናውን የተፈተኑ ተማሪዎች ነው። የስልክ ምልልሱን እንድትከታተሉ እንጋብዛለን። እንዴት አወቃችሁ? ግን ኮዱን አስረድቷችሁ ነው ወይ? ለምን አትነግሩንም ነበር? ለኛ ሲኛ እንድታምንወድቅ አይ በስልክ እኮ መናገር ትችል ነበር። በስልክ መናገር ትችል ነበር። አረ ታዘብኳችሁ። ግን ጌታ ብቻችሁን ትሰራላችሁ እኛን ጥላችሁ እኔ ብሎ ግን እርግጠኛ በቃ መቶ ነው የሰራው ወይ ይመታችሁ። ቆይ እኔ ምለው አሰራሩ የኮዱ አሰራር እንዴት ነው? በእናትህ እንዴት ነው የሚሰራው? ማወቅ አራቱን ኮድ ይዘሽ ምናምን አልገባህም እንዴ አንተ? አረ ይገባኛል። እስኪ ሞክር። የሆነ እኮ ልጆች ሊያስረዱኝ ብለው አልገባኝ ብሎ ቆይ እስኪ ልደውልለት ብዬ ነው። እንዴት ነው የሚሰራው ብዬ አራት ኮድ አለው። አንዱን ጥያቄ አንዱ ለምሳሌ አንደኛ ያገኘሁትን ጥያቄ ከአራቱ ሽት ላይ ፈልጋለሁ። ከዛ ምርጫውን የሁሉንም አያለው። አሃ ምርጫውን ማለት ነው። ወርዶ አጻጻፋው ማለት ነው። አልገባኝም። እንዴት ለምሳሌ ከአራታችሁ የኤ የሁሉ ተመሳሳይ ይሆናል፣ የሶስታችሁ ይመሳሰላል። ኦኬ እሺ። ከዛ አንደኛ የተለየችዋ መስቷት ማለት። ስለዚህ እና አሁንን ታዲያ አራቱን ኮድ እንዴት አገኛችሁት እናንተ? ለምሳሌ ለየብቻ የምትቀመጡት ወንበር አራቱን ወረቀት እንዴት አገኛችሁት? ከፊትና ኋላ እንደምንቀመጥ እየተያያችሁ ነው እዛው ላይ እንደዛ ነው። ይመቻቻው። ደስ ሲል አንተ ጀዝባ አትነግረኝም ነበር? አስበላኝ። እሺ እኮ ስሩ ብቻችሁ ምን አለባችሁ? አዎ ይለቀቅላችኋል እናንተ። አይ እናንተ እኮ ቢያንስ ቀንሳችሁ መጠቀም ነበረባችሁ። እኔ የምለው መጀመሪያ ግን ማን ነገራችሁ? እንዴት አገኛችሁ? ጌታን በል። ኧረ በስመ አብ ይገርማል። እና ማለት አሰራሩ ምናምን ነግሯችሁ ነው? አዎ ሰፈር በሌላ በተፈጠረ ትሞከር ነው ልክ ይላል።